ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው? እንዴት ያለ ይሄማ በጣም ክህደት ነው ማለት ነው። ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም ንግሥተ ዓለም ንግሥተ ሰማይ ወምድር ነው እና ተሷ ጋር ማን ነው? ማንስ ነው ቀና ብሎ የሚያየው? ማን ነው ደግሞ እንዲሁ የሚቃወመው የሚከራከረው? የትኛው ነው? ዓለሙ መጥፎ ነው። ከዚያም ዝም ብለው መዘበራረቅ አያስፈልግም። የድሮ ሊቃውንት ቤዛ ብለው ሲጠሯት የአሁኖቹ ማን ነው ይህን የሚቃወም? ማንም የለም። ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊተ ኩሉ ማይላት የለም እና አባ ጊዮርጊስ ሁሉ ስንቶቹ ሊቃውንት በመንፈስ ቅዱስ እየተመሩ ቤዛ 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 ብለዋታል። እና ይህንን የማያምን ትውልድ ካለ ለምንድን ነው እንግዲህ እንዲያው መልከ ማርያም እንኳ ያልተማረ ይኖራል እንዴ? ሰላም ላዕይናፍኪ መሳክኦ ሰናይ መዓዛ ይሄይስ ፈድፋደ እምፄና ስሂን ዘጠረጴዛ ማርያም ድንግል ለሕይወቴ ምርጉዛ ሰዋስው ዘምድረ ሎዛ እንተሬኪ ወሬዛ አመይ ለተፍዳ ኩንኒ ቀውመ ወቤዛ። በፍዳ ቀን በፍርድ ቀን በዚያ ቀን ዋስና ጠበቃ ቤዛ ሁኝኝ። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠው ውስጥ ነው። እንግዲህ ወንጌል መክበበ መጻሕፍት የመጻሕፍት ሁሉ መንጫ መፍለቂያ አለቃ ጠበቃ ነው ወንጌል። ገድሉም ድርሳኑም ይከበራል፣ ክቡር ነው። መከራችሁን አይተው የሰሩት ነው እና አባቶቻችን ሐዋርያትም ቅዱሳንም ሂዱ፣ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ። ከዚያ ከዚህ የበለጠ ምን ቃል ኪዳን አለ? እመቤታችን ከዚህ በላይ ናት።